ስርጭት ወይም ደግሞ የኛን ላይቭ ስትሪም እንዲከታተል እኛ እንዴት አድርገን ቫይራል እንውጣ የሚለው ነገር ነው ማለት ነው። መጀመሪያ ላይ ምንድነው የምናነሳው ማለት ነው? እንዴት ነው ቫይራል መውጣት የሚቻለው? ምክንያቱም ቫይራል ከወጣን ሰው በቀላሉ ወደኛ ቤት ይመጣል ማለት ነው። ሰው በቀላሉ ወደኛ ቤት ይመጣል። ስለዚህ ወደኛ ቤት ሰው እንዲመጣ ማድረግ ያሉብን ነገሮች አሉ ማለት ነው። የመጀመሪያው እንግዲህ ሰዓት መመደብ ነው። ሰዓት መመደብ ያስፈልጋል ማለት ነው። ለምሳሌ ግዴታ ጠዋት አይደለም ወይ ግዴታ ቀን አይደለም ወይ ደግሞ ግዴታ ማታ አይደለም ማለት ነው። እናንተ የሚመቻችሁን ሰዓት ኮንስታንት የሆነ ሰዓት ያስፈልጋል ማለት ነው። በዋናነት እዚህ ፕላትፎርም ላይ ቫይራል እንድንወጣ የሚያደርገን ጥሩ ተከፋይ እንድንሆን የሚያደርገን በብዙ የሚያግዘን ከ$10 በተሻለ መልኩ 20 30 እና 50 እንዲሁም $100 ሊያሰራን የሚችለው ነገር ሁለት ነገር ነው። እዚህ ፕላትፎርም ላይ እስካለን ድረስ ልንገነዘበው የሚገባው እኛም ደግሞ ሊኖረን የሚገባው ነገር ሁለት ነገር ነው ማለት ነው። የመጀመሪያው ነገር ኮንሲስተንሲ ነው ወይም ደግሞ ቀጣይነት ያለው ስራ መስራት መቻል ማለት ነው። ይሄ ማለት ምንድነው? እንዳልኳችሁ ላይቭ እኛ ነን የምንወስነው የሚመቸንን ሰዓት። እኔ አሁን አብዛኛው ስራዬን ወይም ደግሞ እቤት ያለውን ክዋኔን ከውኜ እጨርሳለሁ። በዚህ ሰዓት እገባለሁ ብዬ የመደብኩት ሰዓት በብዛት ያው ወደ 9 ሰዓት አካባቢ ነው። ብዙ ጊዜ ልገልጽላችሁ እንደሞከርኩት እና እናንተ ደግሞ የሚመቻችሁ ሰዓት ጠዋት ሊሆን ይችላል። ግዴታ 9 ሰዓት ወይ 10 ሰዓት አይደለም፣ ወይ ማታ ሊሆን ይችላል። ብቻ ሰዓታችሁን ተጠቅማችሁ በቋሚነት ቢያንስ ለ2 ሰዓት ያህል በየቀኑ ላይቭ ላይ መቆየት ይኖርብናል ማለት ነው። በየቀኑ ለ2 ሰዓት ላይቭ ላይ መቆየት ይኖርብናል ማለት ነው። ሜርሲ ቦሪንግ እኮ ነው፣ በጣም ያስጠላል። 2 ሰዓት ሙሉ እንዴት ነው የምንቆየው ካልን እንዳይደብረን ማድረግ እንችላለን። አንደኛ ነገር የምናውቃትን ነገር ሼር በማድረግ ለሚመጣ ሰው አንድ ሰው የሚኖር 2 ሰው የሚኖር 10 ሰው የሚኖር ለምናውቀው ሰው ሼር ማድረግ እሱ ጥሩ አካሄድ ነው። ወይ ደግሞ የሚመጣውን እንግዳ ግባ እናውራ እስቲ እኔ የማላውቀው ነገር ሼር አድርገኝ አዲስ ነኝ ወይ ደግሞ ጀምሬያለሁ ብዙ አልሰራሁበትም ግን እስቲ ሼር አድርገኝ ብለን ሰዎች ሀሳባቸውን እንዲያካፍሉን ኦፕን መሆን ከምንም በላይ ማለት ነው። ኦፕን ሆነን ከሰዎች ጋር ማውራት። ስለዚህ በዛ መንገድ ቫይራል መውጣት እንችላለን ማለት ነው። የመጀመሪያው እንዳልኳችሁ ሰዓት ነው እና ደግሞ እዚህ ጋር ሰዓታችንን ማኔጅ እንድናረግ እንደገና ደግሞ ጥሩ ተከፋይ እንድንሆን ቫይራል እንድንወጣ ሌላ ፕሮግረስ ያስፈልገናል ማለት ነው። ፕሮግረስ ያስፈልገናል ማለት ነው። ይሄ ምንም ጥያቄ የሌለው ነገር ነው። ምንም ጥያቄ የሌለው ነገር። ስለዚህ እኔ ሰው ቫይራል እንዴት ይወጣል ከተባልኩኝ እኔ የምለው ትልቁ ነገር ምንድነው? ይወጣል ማለት ያው ከልብ ካለቀሱ እንባ አይገድም የሚባል ነገር አለ አይደለ? ቫይራል መውጣት እንችላለን። ነገር ግን ከኛ የሚጠበቁትን ነገሮች ማድረግ የግዴታ ይሆናል ማለት ነው። ሁሉ ጊዜም ሪጀክሽን ሲኖር ችለን፣ ሁሉ ጊዜም እዚህ ፕላትፎርም ላይ አድካሚ ነገር ሲኖር ተቋቁመን፣ ምክንያቱም ሁሌም ከትግል በኋላ ድል አለ፣ እንዲሁም ከጥረት በኋላ ድል አለ ማለት ነው። ያ ነገር ደግሞ እንዲሁ ስለማይመጣ እንዴት ነው ማለት ነው? እኛ በምንከፍለው ዋጋ እኛ በምንሄደው አካሄድ ይወሰናል ማለት ነው። ስለዚህ ቫይራል እንዴት ነው የምንወጣው? በፕሮግረስ እና በኮንሲስተንሲ ነው የመጀመሪያው ነገር። በሰው አያያዝ ያው ሰዓት ቋሚ በማድረግ እኔ አሁን ለምሳሌ የሚገርማችሁ ሁሉ ጊዜ 9 ሰዓት ነው የምገባው። ትላንትና እንዳጋጣሚ ሆኖ 10 ሰዓት ገባው። 10 ሰዓት ገብቼ ተመልሼ ቫይራል ልወጣ አልቻልኩም። ለምን? አልጎሪዝሙ እኔን የሚያቀኝ 9 ሰዓት ላይ እንደምገባ ነው። እኔ የሚያቀኝ አልጎሪዝሙ 9 ሰዓት ላይ ላይቭ እንደምገባ ነው ማለት ነው። አያችሁ፣ በመሃል 9 ሰዓት ላይ ሲጠብቀኝ የለሁም። እኔ 9 ሰዓት ጠበቀኝ የሚያቀኝ አልጎሪዝሙ ወይም ደግሞ ሲስተሙ የሚያቀኝ በዛ ሰዓት ስለሆነ አልገባውም። በራሴ ላይ ፈረድኩኝ ማለት ነው። ለዛ ነው እዚህ ላይ ስንሰራ ምክንያት ምንም ቫልዩ የለውም። ቫልዩ አድ አያደርግም። ምክንያት ማቅረብ እዚህ ጋር ምንም አይነት ምክንያት ብንደረድር ምንም ዋጋ የለውም ማለት ነው። ስለዚህ በተቻለ መጠን ሆኖ መገኘት ያስፈልጋል። ምንም ማለት ጥያቄ የለውም። ጥያቄ ውስጥ ራሱ የሚገባ ነገር አይደለም ማለት ነው። አሁን ሜርሲ በሰዓቷ ላይቭ አልገባችም። ማንን ጎዳች? ራሷ ምን በስንት መከራ የተገነባ ወይም ደግሞ
በስንት ጥረት የተገነባውን ነገር አፈረሰችው ማለት ነው። ሶ ሜርሲ በሰዓቱ አለመግባቷ ማንን ነው የጎዳው? ራሷን ነው የሚጎዳው። ስለዚህ አልጎሪዝሙ ከሚያቀኝ ውጪ አሁን እኔ ለምሳሌ ሁሌ 9 ሰዓት የምገባ ከሆነ አንድ ቀን 8 ሰዓት ካረኩት ሌላኛው ቀን ደግሞ 10 ሰዓት ወይ ደግሞ 11 ሰዓት ወይ 9 ተኩል ካረኩት አልጎሪዝሙ ያንን ነገር ስለማይረዳኝ አንቲ ነው ማለት ነው እያረኩ ያለሁት ነገር። ከእንደገና ደግሞ ማስተካከል አለብኝ። ምን ብዬ ቢያንስ ለአንድ ሳምንት ያህል ከእንደገና 9 ሰዓት 9 ሰዓት 9 ሰዓት 9 ሰዓት ገብቼ ማስተካከል አለብኝ ማለት ነው። አልጎሪዝሙ እንደ አዲስ እንትን እንዲለኝ ያው ሲስተም አይደለ ማይክ ቬን ያው የለም እንግዲህ እሱ ቢኖር እንኳን ሚስተር ማይክ ቬን ቢኖር ያው እንዲሆኝ እኮ ነው እስካሁን ላይቭ መግባት ያልቻልኩት ብዬ ሪዝነብል እንኳን ብሆን ሪዝኔን እነግረው ነበረ። አሁን ግን ሪዝኔን እንኳን ማቅረብ አልችልም ማለት ነው። አያችሁ እያንዳንዱን ነገር ስንሰራ እያንዳንዱን ጥፋት ስናጠፋ ኃላፊነት መውሰድ መለማመድ መቻል አለብን። እኔ አሁን ለምሳሌ ዛሬ የሚገርማችሁ እንግዳ ስለነበረብኝ ወይ ደግሞ በጣም ክሪቲካል ነገር ውስጥ ነው የነበርኩት። ኢቭን ላይቭ መግባት ማልችልበት ሁኔታ እሱ አይታሰብም። ኢቭን እግዚአብሔር ይቅር ይበለኝ ክፉ ነገር አይምጣ። ከአቅም በላይ የሆነ ነገር እንኳን ከመጣ ሰው እንዳያይን ተደብቄ ሰራዋለሁ እንጂ አይሆንም። እሱ ለመሰላችሁ ህይወት ይቀጥላል። በቃ ቀጣይነት አለው። አሁን ለምሳሌ እዚህ ጋር ዴዝም ሊሆን ይችላል፣ የሆነ ነገር አጋጥሞ ሊሆን ይችላል። ግን ምንም ማድረግ አይቻልም። ያው እዚህ ጋር ያለው ነገር ቀጣይነት ነው። እኔ ያስኩት ነገር አንድ ቀን የሚሆን አንድ ቀን የማይሆን አይደለም። አያችሁ አንድ ቀን የሚሆን አንድ ቀን የማይሆን ነገር አይደለም ማለት ነው። ስለዚህ አሁን እኔ ዛሬ ምክንያት አበዛው፣ ምክንያት ደረደርኩኝ። ነገር ግን ፎሎወሮቼ ወይም ደግሞ ተከታዮቼን ልመልሳቸው አልችልም ማለት ነው። እነዛን ሰዎች ወደ እኔ የሚያመጣው ፕላትፎርሙ ነው፣ አልጎሪዝሙ ነው ወደ እኔ የሚያመጣቸው። ምንድነው ግን የኔ ጥረትና እንደገና ደግሞ ቀጣይነት ያለው ነገር የምሰራ ከሆነ ነው። እንዳልኳችሁ ዘረጥ መረጥ ማለት ወይ ደግሞ በዋል ፈሰስ መሆን ብዙ ዋጋ ያስከፍላል ማለት ነው። እኔ እዚህ ጋር ለምሳሌ እዚህ ጋር ያለውን ነገር አስበልጬ እዚህ ጋር 1 ሰዓት ስለቀነስኩኝ እየቀጣይ ነው ፕላትፎርሙ። እኔም ቫይራል አያወጣኝም፣ ሰዎች እኔን ተከትሎ እንዲመጡ አያደርገኝም። ይሄ ደግሞ አደጋ አለው ጋይስ፣ አደጋ አለው። እኔ ያን እየነገርኳችሁ ነው። እንግዶቼ እየሰሙ ነው፣ የሚሰሙ አሉ። በዚህ ጉዳይ ላይ በእኔ ዙሪያ ያሉ ሰዎች ያውቃሉ። ሜርሲ በሂፖፖ በሚባለው ነገር ቀልድ አታውቅም። አዎ ቀልድ አላውቅም። ለምን? ለእኔ ቢሮዬ ነው፣ ለእኔ ትልቅ ተቋም ነው። ፖፕ እጅግ በጣም ሂውጅ የሆነ ፕላትፎርም ነው። እንዲህ የሚቀለድበት ወይ ደግሞ ደስ ሲለን የምንገባበት ደስ ሲለን ደግሞ የማንገባበት አይነት ፕላትፎርም አይደለም ማለት ነው። ለዛ ነው አያቸው አንሳው ቁጭ አድርጌ የምሬን ነው የምላችሁ። እንግዳ ቁጭ ብለዋል። በቃ ይማሩ። ከጠቀማቸው ከኔ ጋር አብሮ መሄድ ይችላሉ። ካልጠቀማቸው ደግሞ ያው እዚህ ስራዬን ስጨርስ ማስተናገዳቸው ይሆናል ማለት ነው። እዚህ ሲስቁ ነው የሚያስቀኝ። የእነሱ አሳሳቅ ነው እኔን የሚያስቀኝና ጥፋት አጠፋው ጋይስ። እኔ ምንድነው ያደረኩት? ወደ 67 ደቂቃ አቃጠልኩኝ ማለት ነው። ማን ነው? እራሴን ነው የጎዳሁት። ፕላትፎርሙ 20 ደቂቃ አይታገሰኝም ወይ 10 ደቂቃ አይታገሰኝም። እኔ ግን ምን አደረኩ? ብዙ ነገር አሁን 1 ሳምንት ዋጋ ከፍላለሁ። ለ1 ሳምንት ያህል ቀደም ብዬ በመግባት እንደ ቀድሞ 9 ሰዓት ላይ በመግባት ከዛ እዚህ ቤት እንደምታዩት እስከ 90 ምናምን ሰው እስከ 100 ምናምን ሰው ይመጣል እዚህ ቤት። በምንድነው ያ የሆነው? ሲስተሙ አንድ ጊዜ ኦልሬዲ ቫይራል ስላወጣኝ ነው። ሰዎች ቀጥታ ከፕላትፎርሙን አውርደው እንደመጡ እኔ እንዲያገኙ አድርጎ ከዛ ክብር አይወድልሽም አይደለ አለ። አዎ አልኩኝ። አዎ ማለት ነው። ያው እንግዲህ ካፌ እስኪወጣ አይጠብቅም አይደለ? ለአህያ ማር አይጥማት ብሎ ወደ ቁልቁል ወሰደኝ ማለት ነው። ማን ስራዬ። ፕላትፎርሙን አልወቅስም። በነገራችሁ ላይ ለእያንዳንዱ ነገር ማለት ነው ኃላፊነት መውሰድ ያለብን እራሳችን ነን። እኔ ከራሴ ነው ሁሉን ነገር የማስተምራችሁ ከራሴ ነው። እኔ ያን ራሴ ነኝ ያጠፋሁት። ፕላትፎርሙ ምንም አላረገኝም። ራሴ የበደልኩት ራሴ ነኝ ጥፋት ያጠፋሁት። ለዚህ ደግሞ ተጠያቂው ራሴ ነኝ። ኃላፊነት መውሰድ አለብኝ። እኚህ ሰዎች የሚያድሩ ሰዎች ናቸው። ወቅቱም ያው የጾም ወቅት እንደመሆኑ መጠን ያው በጊዜ እነሱም ያው መመገብ አይችሉም ወይ ደግሞ በጊዜ ባቀርብላቸው ያው እንትን ስለማይሉ ሰው በእነሱ ምክንያት እነሱን ለማስተናገድ ብዬ እኔ ምን አደረኩ? ዋጋ አስከፈላችሁኝ ማለት ነው። አስከፈሉኝ። ስለዚህ አማንኔ የጎዳሁት ራሴን እኔ መልሰዋለሁ። እንዴት እንደምመልሰው ታውቃላችሁ? እኔና ፖፕ ያው እንደ ቤተሰብ እናወራለን። እኔ እና እሱ በጠረጴዛ ዙሪያ እናወራለን። በጸባይን አሳምሬ
ቀጥለጥ ብዬ ያው ወለም ዘለም የለም 9 ሰዓቴን እየጠበቅኩ ለሳምንት እገባለሁ እንታረቃለን። ግን ለአንድ ሳምንት እንዲያርጌ በሚቀጥለው ሰዓት አሁንም ዛሬ እንዳረኩት የእናቴ ቀን መቀነት አደናቀፈኝ ካል ክብራ ይድልሽማ ለአህያ ማራይ ጥማት ብሎ ይዘቀዝቀኛል። ስለዚህ ጋይስ ኃላፊነትን ወስደው እኔ ነኝ። ጥርስሽ ይርገፍ አትሉኝም? ሜርሲ ጥርስሽ ይርገፍ በድድሽ ቅሪ አትሉኝም? ትስቂያለሽ ወይ ጥፋት አጥፍተሽ አትሉኝም? ያው ስላመንኩበት ነው፣ አምኜበታለሁ፣ አጥፍቻለሁ። ግን አጠፋው እኮ አይለመደኝም ዛሬ ብቻ ብዬም መለማመጥም አልችልም። ለመሰላችሁ በቃ አጥፍቻለሁ። አልጎሪዝም ነው፣ የሲስተም ነው። ወደ ተሰጠኝ ክብር ወደ ተሰጠኝ ቦታ መመለስ የምችለው ደግሞ በጥረቴ ነው ማለት ነው። ስለዚህ ቫይራል እንደ ቀልድ የምታዩ ሰዎች ቫይራል በብዙ ጥረት የሚመጣ ነው፣ በብዙ ኤክስቼንጅ የሚመጣ ነው። ቫይራል ለመውጣት አንድ ሰው ለምሳሌ መጀመሪያ ሊያደርገው የሚገባው ምንድነው? ሌቭሉ ላይ መስራት። አለሁኝ ወይስ ኔትወርክ ይዞኛል? ጋይስ ዝናብ እየዘነበ ስለሆነ ድምጼ ይሰማል? ነባ ካሰች ፊያሜታ መርድ ድምጼ እየተሰማችሁ ነው? በቃ ዛሬ ዝናቡም እየዘነበ ነው፣ እኔም ብዙ እየተሰማኝ አይደለም። እስቲ እየሰማችሁን ከሆነ ጻፉልኝ። ድምጼ ነባ እርሲ ይሰማል? ዛሬ ያጠፋሁትን እየተናዘዝኩ ነው። የሚገርም ትልቅ ግብዳ ስተት ነው የሰራሁት ዛሬ። እየሰማሁሽ ነው? አዎ ስተት ሰራው። የሚገርም ግብዳ። ከዛ ፕላትፎርሙ ተናደደ፣ ሲስተሙ ደበረው ማለት ነው። ኑዛዜ እውነት ኃላፊነት ደበረው። ሰዓት አላከበርኩም። ሰዓት ማለት እንግዲህ ከላይቭ ስትሪሜ ላይ 67 ደቂቃ ነው ያቃጠልኩት። ፕላትፎርሙ 10 ደቂቃ አይታገሰንም አይደለም 67 ደቂቃ ማለት ነው። እና ኃላፊነት መውሰድ እንዳለብኝ ተሰምቶኛል። አስተካክለዋለሁ። ዞሮ አንድ ሳምንት ጊዜ ወስጄ አስተካክለዋለሁ። እንታረቀ። የኔና የፖፕ እንኳን አይከብድም። ምን መሰላችሁ? ያው እኛ ቤተሰብ ነን። በጣም ነው የምወደው። እንደማልደራደር ያውቃል። ለሱ ይኸው በዚህ አይደለም ለምን በዚህ አይመጣም ያውቃል። ምን እንዴት እዚህ እንደደረሰ ግን ክፋቱ በቃ ቤተሰብ አያውቅ። ቤት አንተም እኔም ዛሬ የሚመጣውም ሰው የዛሬ ሳምንት የሚመጣውም ሰው እኩል ነን። በፕሮግረሳችንና በኮንሲስተንሲ ነው የሚለካን እሱ። እንዴት ነው ኮንሲስተንሲ አላቸው ወይ ፕሮግረስ አላቸው ወይ ነው እንጂ ሜርሲ የቆየች ልጄ ስለሆነች ዩኒክ ናት ምናምን አይደለም። ባይዘው የሆነ ሰው ማለት ነው መጥቶ በጣም አንቺን የሚያውቅሽ ፕላትፎርም 16 ሰዓት እዚህ ላይ እንዳለሽ አያውቅም፣ አይረዳም። አሁን እሱ እኮ ከፋፍሎ ነው የሚያየው። ፓርቲ ላይ የነበርኩበትን ሰዓት ባይዘው እዚህ ላይ አይደምርልኝም። ለየብቻ ነው የሚይዛቸው ሁሉንም ማለት ነው። የምር ሁሉንም ለየብቻ ነው የሚይዘው። ኤክስኪውዝ ብሎ ነገር አያውቅም።